ፍርዱስ ገገማ አረፊ ወንቺ በሰሚ ደረደረ አላቀም እሺ ቆይ እሺ በቃ ቆይ አንዴ ስለኔስ ምን ተብሏል በዘባቸው ከፍርዱስ ማለት ነው እሷን ከዲሽን ጋር ምትሰራለሽ ፍርዱስ ገገማ አረፊ ወንቺ በሰሚ ደረደረ አላቀም እሺ ቆይ እሺ በቃ ቆይ አንዴ ስለኔስ ምን ተብሏል እስቲ ሰሚ ደግሞ ሷሶ ብለሻል ልብሴ አላልኩም ብላለች አላልኩም እያለች ነው እኔ ወላሂ ቻት አገናኝ ገብተን የምንነው እኔ ብራዘሩን አገናኝ ያው ስፒከር ላይ ነው ብራዘሩን አገናኝ ወይ እየሰማች ነው እኮ እኔ እንደዛ እሺ እያወራችሽ ነው እሺ ቀጥይ እኮ እኔ ሸሌዎች አላልኩም ከፍርዱስ ጋር እንዳትሉ እኮ ከሷ ጋር እንዳትሆኚ እንጂ ሸሌ ምናምን መቻልኩ በስመ አብ ስንት ነው በስመ አብ ወይ ሃኒ ተዋሻለሽ እኔ ላይ እንትን የምትይው እኔ ሸሌ አልተባልኩም ማን አቺ በቃት ተይ አቺ ባትዚው እሺ በቃ እኔ ይቅርታ አልኳችሁ ይቅርታሽ ማን ተነስተሽ ነው ፊስ ቱ ፊስ እንጣላ አዎ ተነሽ ያልኳችሁ እደም አቺ ኦሽ ማረን ከፈልጋችሁ ቢተገረሻል ሁለቴ ማስጠንቀቂያ ሰጥቶሽ ተሳስተሽ ስለኔ ብታወሪ አንቺ ረፊ እኔ ይኸው ከኔ ጋር ጣሉ በቃ ወይ አንዴ ስልክሽን ክፈችው አንቺ ረፊ አንቺ አፍሽን እስቴት አንቺ ወደይ ይመጣላል ከኔ ለማን ለተፈች አረጨዋታ አይምጣ ቋንዳ ሰጥሽ ቁጭ ካላችሁ በዚህ አረብ ምርጥሽ ነበር አንቺ ስንቴን እኮ ስንት ያስጠነቀቅኩሽ ይቅርታ አልኳችሁ እኮ እኔ አሁን ኩስማ እሺ እኔ በቃ እኔ አሁን ስታይኝ በቃ የሆነ ጅል ምናምን መስልሻለሁ አልኩማ እናናሽን እኔ ከወረቄት ምደርሰኛል እኮ እኔ ምት አላልሽም ይቅርታ አልኩ እሺ አይደል ስሚ ሃኒ ቅድም ነበር እንዳይጠፋሽ ኮዱ አሰኩኝ ለጠፋ ምን ላድርገው እንዳይጠፋሽ እሺ እንደዚህ ብለሻል ወይ ስንላት አላልኩም ብላ ነበር ሰው ስደውል አው ብያለሁ አላለች በህይወቴ ላይ ምን እንደሚያዝናን ታውቂያለሽ አይ የሚያዝናል አረ ሃኒ በኤሌክትሪክ ሃኒ ቺማን ላይ ሃኒ ያራ ማን ታይሎ ሁሌ ሶስ ቀጠቀጥ ነው አምታዩ አንቺ ወጥቼሽ አላውቅም ሃኒ ታያሽ አገባሽም ኤደን ወላ አገባሽም እኔ አንቺ እኔ ኦብሴ እኔ ላንቺ ክፉኛ ቃል ለማን ቆይ እኔ እኮ እንዳዳመን ተታደምጪኝ ጊዜ አልሰጠሽኝ መሰጥሽ አይደለ እሺ በቃ እኔ ይቅርታ አያገባኝም ይቅርታሽ እኔ ሃኒ ምን ይሰራልኛል ወላሂ ምንም አይሰራልኝም ኤደን አትጥሪኝ በማርያም ረፊ ይኸውልሽ የልብና ደስ ይቅርታ የልብና ደስ ይቅርታ አሬ ደግሞ አይመታም ምንድነው ሃኒ እንደሱም አይመታም እንደዚህ ነው የሚረገጠው እና ይሄ አለሽ አሳስተሽ ሰው ገደል አይወጣም ነይ አንቺ እኮ እኔ ክፉ ሆኜብሽ ለአንቺ መጥፋስቤ ያ እኔ እኮ አደረስኩ አዳምጣ
الله አይደለም በቃ አዳምጧት አልፈልግም በቃ አልመታሽም እጄሽ ለዚህ ከተሰጠ እንደዚህ ነው አንቺ ደፍ ማሻም ያቀድ ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ እኮ ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው እኔ ወላሂ ውስጥ ግዳት እያለኝ ከኔ በላይ ወላሂ ሰላ አላገኘሁም እኔ ጂጂ ያመመኝ ነው ያለው ማለት ነው ቪዲዮና እሺ ሰላም ቤተሰብ እንዴት ናችሁ ያው በዚች ልጅ ጥቃት በደረሰው መልክ የማታ ላይ ላይቭ ላይ ያወራን ነበረ አሁን ግን ያው እናቷም ልጅቷም እኔ አጠገብ ስለተገኙ ያለውን ነገር ለዚች ልጅ ፍትሃዊ እንዲሆንና ላይቭ ላይ በኋላ አቅርቢያቸው አሁን ሰዓቱ ያው 2 ሰዓት ሊሆን 10 ደቂቃ ይቀራል በኋላ 6 ሰዓት ተኩል ልጆችን እናትየውንና ልጅቷን እሺ አቀርባለሁ ምናልባት ቲክቶክ ላይ ማታ ላይ ብዙ ነገሮችን እየተወሩ ነው እኔ ኮች ገለቱ እባላለሁ ያው ልጅቷም ደግሞ የሆነ አጠገቤ ከተገኛለች ያለውን ነገር ያው ተወያይተን ቲክቶክ ላይ ልጅቷ ድምጽ የሚሆን ይፋዊ ነገር እናደርጋለን ምናልባት እናትየው አጠር ያለች ነገር እዚህ ጋር ታወራና በኋላ ደግሞ በግልጽ ያለውን ነገር እናወራለን ማለት ነው Samnis Bolanis at the Harare, and Jenna, Harare, Waraka, Sasni, Gelchini, Anna, one no gentleman, I am its own competitor. Was I have ceramic the family and animal? Money to gain a good woman and I didn't talk to the right position and other. Send him about being she she knew that it is not of Negela, are you going to wait? ወንድሜ ልጅቷን ፈልገ በማግኘት በጣም ነው ማመሰግነው እግዚአብሔር ይስጥ ግን ላይቭ ላይ ማቅረቡን ተወና አዲስ አበባ ፖሊስ ይዛት ሂድ ከናቷ ጋር ማለት ነው ላይቭን ተወና ከናቷ ጋር አዲስ አበባ ፖሊስ ይዛት ሂድ ምናልባት ሳንቲም ከራይዱ ጋር እኔን አገናኝ የራይዱን ይከፍልልሃለሁ እና ቀጥታ ይዛት ሂድ ላይቭን ተወና አዲስ አበባ ፖሊስ ይዛት ሂድ እኔ ከፍላለሁ የራይድ ካላችሁበት እዛ የምትደርሱበት ድረስ አገናኘን ከራይዱ ሹፌር ጋር እንደዛ ነው ላይቡን ተውና እዛው ሰዳት አባቴ ግን አንተ ፈልገ በማግኘት እዚህ በማቅረብህ መድኃኒዓለም ይስጥልን ነው የምንለው ውሰዳት እዛ እኔ ከፍላለሁ የራይዱ በጣም ብዙዎቻችሁ በዚህ ቪዲዮ በጣም ተበሳጭታችኋል እኔን ጨምሮ ወላጆች ልጆቻችሁን ስታሳድጉ ግብረገብ እንዲኖራቸው አድርጋችሁ ብታሳድጉ ሌላ ማንንም አይደለም እናንተን እንዲያከብሩ እናንተን እንዲፈሩ እነዚህ ልጆች እናትና አባታቸውን ቢፈሩ ኖሮ እንደዚህ አይነት ምግባር ቪዲዮ እየቀረጹ እስከ መልቀቅ ድረስ አይደርሱም ነበር እናንተን ቢያከብሩ እንዴ አባቴ ቢያዩ እናቴ ብታዩ ምን ትለኛለች ብለው ቢፈሩ ግብረገብ ቢኖራቸው እንደዚህ አይነት ቪዲዮ አይሰሩም ነበር እናንተን አለመፍራታቸው ወንጀል ሰርተው አሁን ፖሊስ ሊፈልጋቸው ነው ሊቀጡ ነው ለወራት ወይ ለአመት ሊታሰሩ ነው ለወላጆች ስታሳድጓቸው በተቻላችሁ መጠን ግብረገብ እንዲኖራቸው ነገ ለሚያደርጉት ለእያንዳንዷ ነገር ይሄን ነገር እናቴ ብታዩስ ይሄን ነገር አባቴ ቢያዩስ ብለው የሚፈሩ ልጆች አድርጋችሁ ብታሳድጉ የቺን ልጅ ባካችሁ ወደኔ ላኳት እኔ በየወሩ ዶላር ደሞዝተኛ ነው ማደርጋትና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል እኔም በጣም ነው ያዘንኩትና በበቀል አምናለሁ እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ ፖሊስ ይሄን ያደርገዋል ብዬ አስባለሁ ነገር ግን እኔ መበቀል ያልኩት ምን መሰላችሁ
ባጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ እየተደፋበት አይቀጣም። እኔ ልጅቷ ምን አጥፍታ ነው ምናምን የሚለውን ነገር አይ ዶንት ኬር። ምክንያቱም ማንም አቅም ቢኖረው ሰው ቢኖረው እንደዚህ አይናቅም እና እቺ ልጅ ተንቃ ነው ይሄ የደረሰባት እና እባካችሁ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። እኔ ዩቲዩብ ቻናል እከፍትላታለሁ። በእርግጠኝነት ፕሮሞት አድርገው በአንድ ቀን ውስጥ ከ50 ሺህ በላይ ሰብስክራይበር እንደምታገኝ እርግጠኛ ነኝ። እናንተ ይህን ታደርጋላችሁ በእርግጠኝነት እና ሌላ ደግሞ ቋሚ ወራዊ ደሞዝ እንድታገኝ ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። ይህንን ለማድረግ እኔ ዝግጁ ነኝ። የኔም ፎሎወሮች በእርግጠኝነት ይህን እንደሚያደርጉልኝ እርግጠኛ ነኝ።